ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ዓመቱን እንደ ወርህ ወርሁን እንደ ዕለት ዕለቱንም እንደ ሰዓት ቆጥሮ ከያለንበት አሰባስቦ በዓለ ጥምቀቱን እንድናከብር ያገዘን የረዳን የአባቶቻችን አምላክ የእኛም አምላክ በቅድሚያ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የተከበራችሁ የሀገረ ስብከቱ የየመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የአብነት መምህራን፣ ደቀ መዛሙርት እንዲሁ የጸጥታ አካላት ይሄንን በዓል ለማክበር ከሩቅም ከቅርብም የመጣችሁ እናቶች፣ አባቶች፣ እህቶችና ወንድሞች ሕፃናትም ጭምር በወደደን ባፈቀረን በአባቶቻችን አምላክ በልዑል እግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር አምላካችን በዚህ በቃል ኪዳኑ ታቦት ስር ተገኝተን በስሙ እንድንመማር ስሙን እንድንጠራ ከድካማችን እያበረታ ከጫጫታ ከበዛበት ድካም ከበዛበት ርኩሰት ከበዛበት ዓለም በፍቅሩ ጠርቶ ከዓለም ለይቶ በዚህ በቃል ኪዳኑ ታቦት ስር እንድንሰባሰብ የረዳን ያገዘን በድጋሜ ስሙ የተመሰገነ ይሁን። እንኳን ለ2018 በዓለ ጥምቀት የከተራ በዓል በሰላም አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ብዙዎች ይሄንን በዓል ለማክበር እየናፈቁ ደጅ እየጸኑ በአንድም በሌላም በዓሉን ማክበር ያልቻሉ ወንድሞቻችን፣ አባቶቻችን፣ እህቶቻችን ይኖራሉ። በደዌ ዳኛ በአልጋ ቁራኛ ተይዘው የዛሬ ዓመት አብረውን የነበሩ ዘንድሮ የተለዩን አረፍተ ዘመን የገታቸው በልዩ ልዩ በየወህኒ ቤቱ በየማረሚያ ቤቱ ታስረው ፍትሕ ከእግዚአብሔር የሚሹ ብዙ ወንድሞቻችን አሉና እግዚአብሔር አምላክ እኛን ግን ወዶ ፈቅዶ ዓመቱን በሰላም አድርሶ እስከ ድካማችን እስከ በደላችን የቃል ኪዳኑን ታቦት አክብረን እኛም እንድንከብር ያገዘን በድጋሜ ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ በዓል ዛሬ የቃል ኪዳኑ ታቦት ከመንበረ ክብሩ ወጥቶ በዚህ በምታዩት በባህረ ጥምቀቱ እኛ በምንጠመቅበት ምዕመናኑ ተጠምቀው ክብር በሚያገኙበት ባህር ይገኛል። ይሄም ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 አሜሃ መጻ እግዚእ ኢየሱስ ገሊላ በዮሐንስ ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ መጣ ሊጠመቅ ይላል። ያን ጊዜ የሚለው መጥምቁ ቅዱስ ዮሐንስ ለንስሐ የሚሆን ለአማናዊ ጥምቀት እንዲበቁ ተነሳያኑን ሰባስቦ ጥምቀት ያጠምቅ ነበረ። በዮርዳኖስ ማዶ ተነሳያኑን ሰብስቦ ንስሐ እየሰጠ ከተለያዩ ቦታ የሚመጡትን እያስተማረ የንስሐ ጥምቀት ልጅነት የሚያሰጥ ጥምቀት አልነበረም። የቅዱስ ዮሐንስ ጥምቀት ከብሉይ ኪዳን ጥምቀትም የተለየ ነው። ከአማናዊ ከኢየሱስ ክርስቶስ ጥምቀትም የተለየ ነበረ። ዮሐንስ በሚያጠምቅበት በዛን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ተነስቶ ከገሊላ አውራጃ ወደ ዮርዳኖስ ዮሐንስ ወደሚያጠምቅበት አገልጋይ ወደሚያጠምቅበት ራሱን ዝቅ አድርጎ በአገልጋዩ እጅ ሊጠመቅ
ከገሊላ ወደ ዮርዳኖስ የመጣበት ዕለት ነው ጥር 10። ይህንን ትውፊት ነው ቅድስት ቤተክርስቲያናችን ታቦታቱን ከመንበረ ክብሯ አውጥታ ወደ ባህረ ጥምቀቱ ለምእመናኑ የሚሆነውን ውሃውን እንዲባርኩ ውሃውን እንዲቀድሱ በዛሬው ዕለት ጥር 10 ታቦታቱ ወደ ማየው ወደ ባህረ ጥምቀቱ ይወርዳሉ ማለት ነው። ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወደ ዮሐንስ የሄደበትን ለማሰብ ነው። ከሚሄደበት ውሃውን ለመቀደስ አጥምቀኒ በማይ ከመ ይትቀደስ ማይ ጌታችን ኢየሱስ ክርስቶስ ዮሐንስ እንደሚያጠምቃቸው ኃጢአት ኑሮበት በደል ኑሮበት ከኃጢአት ሊነጻ በደሉን ሊያስተሰርይ አልነበረም። ከመ ይትቀደስ ማይ ለቀድሶተ ማያት ነበረ። እኛ ልጅነት እንድናገኝበት እኛ እንድንከብርበት ውሃውን ለመለየት ውሃውን ለመቀደስ ይላል። መቀደስ ማለት መለየት ነው። አያችሁ ውሃው ውሃ ነው። ነገር ግን ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሲገባ ውሃው ተለይቷል፣ ተቀድሷል። ልጅነት የሚያሰጥ ክብር የሚያስገኝ ለ5500 ዘመን ተዘግቶ የነበረውን የመንግስተ ሰማያት በር የሚከፍት ልጅነት የሚያሰጥ ውሃ ሆኗል ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ መጠመቅ የሄደው ለኛ አራያ ለመሆን ምሳሌ ለመሆን ውሃውን ለመቀደስ ለውሃው ኃይል ለመስጠት ጽል ለመስጠት ልጅነት እንድናገኝበት ለማድረግ ነው በውሃ የተጠመቀው ወደ ዮሐንስ የሄደው እና በዛሬው ዕለት እኛ ልንወስድ የሚገባን ነገር ትልቁ ነገር ትህትና የምንማርበት ዕለት ነው። አያችሁ ጌታችን ኢየሱስ ክርስቶስ አምላክ ሲሆን ንጉሠ ነገሥት ሲሆን ሊቀ ካህናት ሲሆን ራሱን ዝቅ አድርጎ በሚያስገርም ሁኔታ ዮሐንስ ከሚያጠምቃቸው ንስሐ ከሚያስፈልጋቸው ከብዙሃኑ ከሕዝቡም ከአሕዛቡም መካከል ወረፋ ሲጠብቅ አደረ። ለመጠመቅ ወረፋ እየጠበቀ ተራውን ይዞ ራሱን ዝቅ አድርጎ ወደ ዮርዳኖስ ወንዝ ወረደ። ዛሬ ክርስቲያኖች በእውነተኛ ትህትና ምንማርበት ራሳችንን ዝቅ ምናደርግበት ጌታችን ኢየሱስ ክርስቶስ አምላክ ሲሆን መምህር ሲሆን ሊቀ ካህናት ሲሆን በዮሐንስ እጅ ለመጠመቅ ራሱን ዝቅ አድርጎ ወደ ዮርዳኖስ ወንዝ እንደወረደ ሁሉ ክርስቲያን ራሱን ዝቅ ሊያደርግ ወንድሙን ከፍ ከፍ ሊያደርግ በትህትና ውስጥ ሊኖር በትህትና ውስጥ ሲኖር እግዚአብሔር ይገለጥብናል። ያለ ትህትና ራስን ዝቅ ሳናደርግ እንዲሁ በትዕቢት ራስን ከፍ ከፍ በማድረግ የሚገኝ ክብር የሚገኝ ታላቅነት የሚገኝ ሹመት የሚገኝ ክብር የለም ክርስቲያኖች በእውነት። ነገር ግን አጥማቂው ነብዩ ዮሐንስ ለየው። ከዚህም በፊት አይቶት አያውቅም ነበር። እንደማንኛውም ተራውን ጠብቆ ሲቀርብ አንተ ጌታ ኢየሱስ ክርስቶስ ሆይ እኔ በአንተ ልጠመቅ ይገባኛል እንጂ አንተ እንዴት በእኔ ልትጠመቅ ይገባሃል? አይሆንም፣ እኔ አንተን ላጠምቅህ አልችልም አለ። አያችሁ ትሕትና። ራሱን ከፍ ከፍ አላደረገም ዮሐንስን። እኔ ነብይ ነኝ፣ የተለየው ነብይ ነኝ፣ መሲሁም እንጂ ከኔ ሊጠመቅ ቀርቧል ብሎ በአደባባይ ራሱን ከፍ ከፍ አላደረገም። አይገባኝም፣ እኔ አንተን ላጠምቅ አልችልም፣ ቢቻልስ አንተ እኔን አጥምቀኝ። ክርስትና እንደዚህ ነው። ከኔ ይልቅ ለአንተ ይገባል፣ ከኔ ይልቅ የወንድሜ ክብር ታላቅ ነው። በክርስትና ሕይወት ስንኖር ስለ ራሳችን ክብር እንድንናገር ስለ ራሳችን ክብር እንድንመሰክር ሳይሆን ለእህታችን ለወንድማችን ለሌሎች ክብር እንድንመሰክር ነው። የክርስትና ሕይወት በዚህ ነው። ከኔ ይልቅ የገሌ ይሻላል፣ የገሌ ታላቅ ነው፣ የገሌ ትልቅ ነው፣ ክብር አለው
ብለን እንድንመሰክር የምንማርበት ዕለት ነው። ዛሬ ክርስትናውም ሌላውም ዓለም ራሳችንን ከፍ ከፍ የምናደርግበት ወንድማችንን እህታችንን የምንንቅበት ዓለም ውስጥ ነው በእውነት ክርስቲያኖች ያለ ነው። ራሱን ከፍ ከፍ የማያደርግ ማን ነው? ወንድሙን የማይንቅ ማን ነው? ከእግዚአብሔር በላይ ታላቅ አምላክ ከዮሐንስ በላይስ ታላቅ ነቢይ ማን አለ? ለኔ አይገባኝም እንዳለ እንደ ቅዱስ ዮሐንስ ታላላቆች እንኳን ክብር ሲሰጡ ለኛ አይገባንም ይህ እንጂ ለየገሌ ነው እንድንል ለወንድሞቻችን ለአባቶቻችን ክብር እንድንሰጥ ትህትና የምንማርበት ዕለት ነው በእውነት ክርስቲያኖች። በዛሬው ዕለት ራሱን ዝቅ አድርጎ ከልዕልና ወደ ትህትና ወርዶ የጠፋውን የሰው ልጅ የፈለገበት የተዘጋው በር የተከፈተበት ራሱን ዝቅ በማድረግ ወደ ዮርዳኖስ ወንዝ የወረደበት ውሃውን ክብር የሰጠበት የሰው ልጅ ልጅነት እንዲያገኝ ያደረገበት ይሄንን መታሰቢያ ቅድስት ቤተክርስቲያናችን ጥር 10 ታቦተ ሕጉን ከመንበረ ክብር አውጥታ ከዚህ ጋር የተቀመጠውን ከተራ ማለት መክበብ ከተረከበረ ውሃ ማቆር ማለት ነው። ይሄንን ውሃ ዝም ብለን ብናቆመው ብንከትረው ታቦታቱ መጠው ካልባረኩት ታቦታቱ መጠው ካልቀደሱት ተራ ውሃ ነው ማለት ነው። አባቶቻችን ምንድነው የሚሉ? ቄስ ሲያዩት ምን ይመስላል ነው? ምን ይመስላል? ሰው ይመስላል። ውሃ ጸበል ሲያዩትስ ውሃ ይመስላል። ይኸውላችሁ ውሃ ነው። አሁን እዛ ጋር የቆመው ውሃ ነው። ከበለስ ያለው ውሃና ከዚህ ጋር ያቆምነው ውሃ ምንም አይለይም። ልዩ የሚያደርገው ኃይል የሚሰጠው ክብር እንዲያገኝ የሚያደርገው ታቦታት ወዚህ ጋር አድረው ሲባርኩት ብቻ ነው ክብር የሚያገኘው። እልላችሁ እስቲ እግዚአብሔርን አመስግኑ። ይሄን ነው እና በዛሬው ዕለት ያው ታቦታቱ መጠው ውሃውን እየባረኩ እኛን እየቀደሱ የጠፋውን እየፈለጉ ክብር እያገኘንበት እንገኛለንና ትህትና የምንማርበት ማንነታችንን የምናቅበት ራሳችንን ዝቅ የምናደርግበት ሰው የተባለው ወንድሞቻችንን የምናከብርበት ታላቅ ዕለት ነውና በድጋሜ እንኳን ለከተራ በዓል ለበዓለ ጥምቀቱ በሰላም አደረሳችሁ አደረሰን።